የክርስቶስን ቀሚስ ላስታውሳችሁ። ታስታውሳላችሁ? የጌታችን ቀሚስ ስረ ወጥ ነበረች፣ ሲያድግ አብራው የምታድግ። ወገኖቼ እቺን ምድር ሊቃውንት እንደሚያስተምሩን በአንድ ቀሚስ ነው የጨረሳት። ወገኖቼ ቀሚስ ስላልቀያየራችሁ፣ ሸሚዝ ስላለዋወጣችሁ፣ ያማሩ ልብሶች ስላለበሳችሁ ለምን ይከፋችኋል? ሁሉ ያለው አምላክ እኮ ምንም የሌለው ነው የሆነው። ባለጸጋው አምላክ እኮ ፍጹም ድሃ ሆኖ እኮ ነው የኖረው። ቤት አለው እንዳትሉ ቤት አልባ ነው የነበረው። እንኳን ቤት ቆሞ የሚያስተምርበት ታንኳ እንኳን በተውሶ ታንኳ ነው ቆሞ ያስተማረው። ተውት ይህንንም መቃብር እንኳን በተውሶ መቃብር እኮ ነው የተቀበረው። ምንም ነገር እኮ አልነበረው። ስለ ሁላችን ባለጠግነት ደሃ ነው ሆኖ የኖረው። ወገኖቼ እስከዚህ ድረስ ወርዶ ያስተማረን በየትኛውም የኑሮ ሁኔታ ውስጥ እግዚአብሔርን እንዳንክደው አብነት እኮ ነው የሆነን ያለው። ቤተ መንግስት አይደለም በረትን የተወለደው። ያማሩ መጎናጸፊያዎች አይደለም የለበሰው፣ ቅጠል ነው የለበሰው። ከሄሮድስ ሴት ልጆች ካንዲቱ አይደለም የተወለደው። አባትና እናቷን በልጅነት ካጣች ምንም ከሌላት ከመቤታችን እኮ ነው የተገኘው። ምንም የሌለን እንኳን ብንሆን ተስፋ እንዳንቆርጥ ሕይወቱ እኮ አብነታችንና ራያችን እኮ ነው። ለወፎችና ለዋኖሶች ለጨረባዎች ቤት አላቸው። ራሱን የሚያስጠጋበት ቤት እንኳን እኮ አልነበረውም። ወገኖች ቀሚሱም እንደዚህ ነበረች፣ አንዲት ቀሚስ። እቺ ቀሚስ ሊሰቀል ሲል ታስታውሱ ከሆነ አይሁድ ምን ነበር ያሉት? ዕጣ ተጣጥለን እንውሰዳት እንጂ አንካፈላት ነበር ያሉት፣ አንቅደዳት ነበር ያሉት። በዚህ ምክንያት ዕጣ ተጣጥለው ወሰዷት እንጂ ቀሚሱ አልተቀደደችም፣ ቀሚሱ አልተሰነጠቀችም፣ ቀሚሱ አልተቆረጠችም። ይሄም ጥልቅ ትምህርትና ምልክት አለው ይላሉ ሊቃውንት። ምን? አንድ ሊቅ እንዲህ ይላል፣ የክርስቶስ ልብሶችማ ምእመናን ናቸው ይላል። እዩ፣ እሱ እኛን ልብስ ሆኖን ብቻ አላበቃም። እኛም በምግባር ስናሸበርቅ፣ እኛም በቅድስና ስናጌጥ ልብሶቹ ያደርገናል። አለባሲሁ ለክርስቶስ ምእመናን ሞንቱ፣ የክርስቶስ ልብሶቹማ ምእመናን ናቸው ይላል ሊቁ። አያችሁ፣ ልብሱ ያለ መሰንጠቁ፣ ልብሱ ያለ መቀደዱ፣ ልብሱ ያለ መቆረጡ፣ ልብሱ ያለ መለያየቷ ምእመናን እኔና እናንተ በምንም በምን ያለ መቆረጣችን፣ በምንም በምን ያለ መለያየታችን፣ በምንም በምን ያለ መሰንጠቃችን፣ በምንም በምን ያለ መቆረጣችን ምልክት ነበር ቀሚሱ እንኳን ወገኖቼ። ሁለት ሶስተኛ አንድ የእግዚአብሔር ቃል ላስታውሳችሁ። መጽሐፍ ቅዱስ እንዲህ ይላል በማቴዎስ ወንጌል ምዕራፍ 19 ላይ እግዚአብሔር አንድ ያደረገውን ሰው አይለየው ይላል አይልም? ይላል አይልም? ወገኖቼ ይሄ ለጋብቻ ብቻ የሚጠቀስ እንዳይመስላችሁ። እኔ አንድ ሐሳብ ላሳያችሁ። ለጋብቻ ብቻ የሚጠቀስ አይደለም። ሌላ አንድ ምስጢር ላስታውሳችሁ። ታስታውሳላችሁ? በቀራንዮ አደባባይ ላይ ቅዱስ ቄርሎስ መስቀል ይላል የክርስቶስ የሙሽርነቱ ዙፋን ነው ይላል። ኢየሱስ ክርስቶስ እኔና እናንተን ለማጨት የተሞሸረበት ዙፋን መስቀል ነው። ምን ማለት መሰላችሁ? እኔና እናንተ ታጭተናል። መጽሐፍ ቅዱስ እናንተን እንዳንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጨቻችኋለሁ ይላል። አንደኛ ቆሮንቶስ መልእክት ምዕራፍ 11 ከቁጥር 1 ጀምራችሁ አንብቡት። ታጭተናል ምን ማለት መሰላችሁ? ሰርግ አለብን። ሌላ የሰርግ ራት በሰማይ ይጠብቀናል። ሙሽራ አለን። የምንዋሃደው አብረነው ምንኖር
የቃል ኪዳን ቀለበት አጥልቀናል። መስቀል የሚባል ሰርጋለን፣ ታጭተናል። የት ላይ አጨን? መስቀል ላይ። ማን? ሙሽራው። ማን ነው እሱ? የቤተ ክርስቲያን ሙሽራ ማን? ኢየሱስ ክርስቶስ። መጽሐፈ ቅዳሴያችን መኑ ዘርእ መራዌ ዘይጠብ ሥጋሁ በጊዜ ከብካቦ፣ በሰርጉ ጊዜ ሥጋውን ቆርሶ የሚያበላ ደሙን አፍሶ የሚያጠጣ እንዲህ ያለ ሙሽራ ያየ ማን ነው ብላ ቤተ ክርስቲያን ትጮኻለች። ሙሽራዬን አይታችሁታል ወይ ትላለች። እናንተ በሥጋው የደገሰ ሙሽራ፣ በደሙ ያረካ ሙሽራ እዚህ ምድር ላይ አይታችሁ ታውቃላችሁ? ወገኖቼ ሁል ጊዜ እንደምንለው ቀይ ምንጣፍ ላይ የዳርናቸው ሙሽሮች አሉ። እሰይ ጥሩ ነው፣ አይነቀፍም። በቀይ ምንጣፍ ላይ አይደለም፣ ደም ባጨቀየው በቀይ ደሙ በጨቀየ ሚስማር ላይ የተሞሸረ ሙሽራ ግን ከጌታችን በቀር ማን አለ? አበባ የሚነሰነስላቸው ሙሽሮች እናውቃለን። አበባ አይደለም፣ አበባው ተራግፎለት እሾኩ የተተከለበት ሙሽራ ከመድኃኔ ዓለም በቀር ማን አለ? ማንም። አዎ ረሚዜው ድሃ ነው፣ ሽቶ ውሃ ነው ተብለው ሽቶ እንኳን የሚረጩ ብዙ ሙሽሮች እንድራለን እኮላለን። እሰይ ጥሩ ነው። ይህ ሙሽራ ግን ሽቶ አይደለም የተረጨው፣ የአይሁድን ምራቅ የተረጨ፣ የአይሁድ ዋልጌ ቃላት የዘነበበት እንዲህ ያለ ሙሽራ አይታችሁ ታውቃላችሁ? በመስቀል ላይ ያደረገው እሱን ነው። ታጭተናል ክርስቲያኖች፣ ሙሽሮች ነን ክርስቲያኖች። ይህን ሐሳብ እንያዝና እግዚአብሔር አንድ ያደረገው ማን አይለየው? እዩ በሥጋው መቆረስ በደሙ መፍሰስ አንድ ካደረገን በኋላ ማን ይለየናል? የሰማችሁኝ ነው። በባልና በሚስት መካከል እንኳን ያለውን አንድነት ሰው እንዳይለየውና ጣልቃ እንዳይገባበት ማን ይለየዋል ካለ በሞተ ወልደ እግዚአብሔር የተዋጀ በደሙ የከበርና እንዲሆን እኔና እናንተን የታጨነውን ሙሽሮች ማን ይለየናል? ሰው አይለየው ነው የሚለው። ምን አይለየው? ሰው አይለየው። ፖለቲከኞች እንዳይለዩት። የኛ እናት የኛ እመቤት የአምላክ እናት ቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራዲተ መዓት ሰዓሊተ ምሕረት ምዕራገ ጸሎት እማምላክ ወላዲተ አምላክ ስሟን ብንጠራው እንኳን በቃ ማርማር የሚል ማር ያም በሰማይ ያለ የመላእክት ምግብ እመቤታችን ቅድስተ ቅዱሳን ድንግል ማርያም። አቤት ሰይጣን አሁን ሲበሳጭ እቺን እንኳን ስላልኩ ነደደ ሰይጣን። አሁን የድንግል ማርያምን ስም እንዲሰጠራ ራሱ ይቃጠላል፣ ይጨነቃል፣ ይታወካል። ችግር ለምን ያስራ? ሃይማኖት እኮ ከችግር በላይ ነው። እግዚአብሔር እኮ ከድንኳናችን በላይ ነው። እግዚአብሔር እኮ ከትዳራችን በላይ ነው። እግዚአብሔር እኮ ከልጆቻችን በላይ ነው። ምንድን ያሰረ እንዳትወጣ? እግዚአብሔር እኮ ከንግዳችን በላይ ነው። እግዚአብሔር ከመሶባችን በላይ ነው። እግዚአብሔር ከቤተሰባችን በላይ ነው። ድንኳኑ አላሰረው፣ ወጣ። ውጣ፣ ውጡ፣ ከታሰራችሁበት ነገር ውጡ። እንዳምልኮ ከተጣበቃችሁበት ኑሮ ጭምር ውጡ። አንገታችሁን ከቀበራችሁ፣ ውስጣችሁን ካደከማችሁ ከዚህች ዓለም ድንኳን ውጡና በመምሬ አድባር ዛፍ ስር በምትመስለው በመስቀሉ ስር ረፉ። አንድ የምትወደድ ሰው ልንገራችሁ፣ ሶስና የምትባል ሰው መጽሐፍ ቅዱስ ላይ ያለች የአንድ ጥሩ ሰው ባለቤት ናት። እግዚአብሔርን የሚፈራ ባል አላት። እሷም እግዚአብሔርን የምትፈራ ሰው ናት። የአይሁድ መምህራን መጡና ምንድን ያደርጓት? የአይሁድ መምህራን መጡና መልከኛ ናት፣ ሰውነቷን ከአትክልት ቦታ ገብታ ስትታጠብ አይተው የማይገባ ጥያቄ ይጠይቋታል። ደህናዋል ብለው ተለያይተው ያም ያኛው ቤቱን ሂዷል ብሎ ሲመጣ
ያኛውም ደግሞ ቤቱን ዷልቦ ሲመጣ ተገናኙ። አይ እንግዲህ ተማክረን ፈቃዳችንን ፈጽም ብለው ሳያፍሩ ለሁለት ይጠይቋታል። ይሄ ነገር ሀፍረት ነው፣ እኔ እግዚአብሔር የሰጠኝ ባል አለኝ ትላቸዋለች። አይሆንም ብለው እምቢ አሏት። እምቢ ካልሽማ ዝሙት ስትሰራ ያዝናት ብለን ለሕዝቡ እንናገራለን። በአይሁድ ስርዓት ደግሞ ዝሙት ስትሰራ የተያዘች ዘንድ ሰው በድንጋይ ትወገራለች። ስለዚህ የእኛን ተሰሚነት ደግሞ ታውቂዋለሽ፣ ስለዚህ ትወገሪያለሽ አሏት። አይ በእናንተ እጅ በእግዚአብሔር እጅ ከመውደቅ በእናንተ እጅ መውደቅ ይሻላል፣ የፈለጋችሁን አድርጉ አለቻቸው። እግዚአብሔር ከሚጣላኝ የፈለጋችሁትን አድርጉ። ተነሱና ስሙ፣ እስራኤልን በሙሉ ሰብስበው በስደት ሀገር ይችን ሴት ከባሏ ውጭ ስታመነዝር አግኝተናታል አሉ። በድንጋይ ትወገር። ደግሞ በእስራኤል የሴቶች ክብራቸው ራሳቸውን መከናነብ ነው። ራሷን ትግለጠው ራሷን አሉ። ክብር የላትም ይች ልትከናነብ አይገባትም አሉ። ሊቃውንቱ ግን በምስጢር ይላሉ፣ በምስጢር ውበቷን መጥገብ ፈልገው ነው። ከዚያ በኋላ ታውርድ ክንብንቧን አሉ። አወረደች። ምን አደረጉ? ሰው ሁሉ ትገደል ብሎ ወሰነ። እሷ ግን አሁንም ተስፋ ማን ነበረ? እግዚአብሔር። ነገር አለቀ፣ ተወሰነ፣ ትወገር ተብሎ ወደ መወገሪያ ቦታ ሲወስዷት ድንገት አንድ ወጣት እጁን አወጣ። እኔ ከዚች ሴት ደም ንጹሕ ነኝ አለ። ማን ነው? ዳንኤል ይባላል። የስሙን ትርጓሜ ማብራችሁ ተመልከቱ። ዳንኤል ማለት እግዚአብሔር ዳኛ ነው ማለት ነው። ይቺ ሰው ፈራጅ አልነበራትም። ሰው ሁሉ ሊገላት ከጨረሰ በኋላ የቀራት ዳኛ ማን ነበር? እግዚአብሔር ቀርቷት ነበረ። ሁሉ ወስኗል፣ እግዚአብሔር ግን ነበረ። ያ ሁሉ ልብ በሉ፣ ተሰሚ ሰዎች በሚናገሩበት ቦታ እነዚያን ሰዎች ሁሉም የሚሰማቸው፣ እኛን ግን ማንም የማይሰማን በሆን ቦታ የሞት ውሳኔ ከተወሰነ በኋላ ተስፋን መያዝ እንዴት ያለ ከባድ ነው። ተስፋ ግን አያሳፍርም። ዳንኤልን አስነሳ። እንዴ ቆይ እነዚህ ሰዎች እንመርምራቸው መጀመሪያ ተባለ። ለብቻ አደረገና መስቀለኛ ጥያቄ ጠይቃቸው። አንተ ከምን ዛፍ ስር ነው ያለ? ከሾላ። አንተሳ ከምንድን ያያቸው? ከወይን ዛፍ ስር። ውሸት ለየብቻ አድርጎች ጠይቀው። የሚቀስፋችሁ መልአክ በፊታችሁ ነው አለ። መልአኩ ሁለቱንም ሰነጠቃቸው። ይገርማችኋል። እነዚህ ሁለት ሰዎች ሁለቱም ለፍላጎታቸው ይፈልጓታል። እምቢ ስላላቻቸው ግን የጠላት ለእኔም ወዳጄ ነው ተስማሙ። ይገርማል እኮ ተስማሙ። እነዚህ የተለያየ ዓላማ ያላቸው ቤተ ክርስቲያንን ለማጥፋት ሲሉ የሚስማሙ ሰዎች ናቸው። ይገርማቸዋል። እነዚህ ሰዎች ማለት ነው ቤተ ክርስቲያንን ለማጥፋት ሲሉ ይስማማሉ። የኔና ያንተን ጠብ ኋላ እናወገዋለን፣ ፊት ክርስቲያኑን እናጥፋው የሚሉ ማለት ነው። እንደዚህ አይነት ኑሮ የሚኖሩ ሰዎች ናቸው። ግን ያቺ ሶስና ማን ትመስላችኋለች? እናታችን ቤተ ክርስቲያን ናት። የሚቀራት ዳንኤል ነው፣ እሱም ክርስቶስ ነው። እሱ ግን ይፈርድላታል። ተስፋዋ አይቀርም። ይመጣና ይሰነጥቃቸዋል። ሁሉንም ሰንጥቋቸዋል። ምናልባት አንድ ሰው እኔን ሊያጠፋኝ ይችላል እንጂ እኔም ማምናትን ቤተክርስቲያን ግን ሊያጠፋት አይችልም። እግዚአብሔር ሳይፈርድበት አይቀርም። ክርስቲያንን ማጥፋት ይቻላል እንጂ ክርስትናን የሚያጠፋው የለም። እኛ ግን ወይ በኃጢአታችን ወይ በስንፍናችን ልንጠፋ እንችላለን።